ጸጉርሽ ለምን እንደማያድግ አሁንም አታውቂም? የማያድግበት ምክንያትና ማድረግ ያለብሽን ልንገርሽ። ተከታይኝ። ይህ ቻናል ከራስ አጠባበቅ ጋርና ከክብደት ጋር በተያያዘ ትምህርት የምትወስዱበት ነው። ቪዲዮ ከተመቻችሁ ቤቱን ሰብስክራይብ ያድርጉ። እሳት የምታበዢ ከሆነ ጸጉርሽ በከፍተኛ ሁኔታ እየተጎዳ ስለሆነ በቀላሉ ይሰባበራል። ከስር ቢያድግም እንኳን ጫፉ ስለሚሰበር ቁመቱ ላይ ምንም አይነት ለውጥ አይኖርም ማለት ነው። ጸጉርሽ በእሳት ከተጎዳ ስትታጠቢው ጫፉ እንደዚህ ቀጥ የማለት ባህሪ ያለው። ስለዚህ ጸጉርሽን ለመንከባከብ ካሰብሽ ከእሳት መራቅ አለብሽ። ጸጉርሽን ለማስዋብ የምንጠቀማቸው አብዛኛው የጸጉር ቀለሞች ጸጉርን የማድረቅና የመሰባበር ባህሪ ያለው። ስለዚህ ባትጠቀሚ ተመራጭ። ጸጉራችንን በእሳት ወይም በጄል ከማሳመር ይልቅ እንደዚህ አይነት ፕሮቴክቲቭ ሄር ስታይል በመጠቀም ጸጉራችንን ማሳመር እንችላለን። በመኝታ ሰዓት ደግሞ ጸጉርሽን ከትራስ ጋር ሲተሻሽ በቀላሉ ይሰባበራል። ስለዚህ ከሲልክ የተሰራ ቦኔት ወይም ሻሽ መጠቀም አለብሽ። ቦኔት የማይመችሽ ከሆነ ይህንን ከሲልክ የተሰራ ትራስ ጨርቅ መጠቀም ትችያለሽ። ይህ ቪዲዮ እየጠቀመሽ ከሆነ ሰብስክራይብ ማድረግሽን አትርሺ። ስለዚህ አያድግም የሚባል ጸጉር የለም በእኛ የመንከባከብ መስነፍ እንጂ የተለያዩ ሆም ሜድ የሆኑ የጸጉር ቅባቶችን አሁን ያልኩሽን ከእሳት የምትርቂ ከሆነ እንዲሁም ጸጉርን ሊጎዱ ከሚችሉ ቀለሞች የምትርቂ ከሆነ ጸጉርሽ የማያድግበት ምንም ምክንያት የለውም ማለት ነው። ተፈጥሮን የጠበቀ ቆንጆና ዛላው የሚያምር ቁመቱም ረጅም የሆነ ጸጉር እንዲኖርሽ መጀመሪያ ከነዚህ ነገር መራቅ አለብሽ ማለት ነው። ከዛ በመቀጠል ቀጣይ ደግሞ ጸጉርሽን ለማሳደግ የሚጠቅሙሽን ነገሮችን የምነግርሽ ይሆናል ማለት ነው። ሆሜድ የሆኑ የጸጉር ኦይል እንዲሁም ሆሜድ የሆኑ ትሪትመንቶች እንዴት ጸጉርሽን መንከባከብ እንዳለብሽ በቀጣይ ቪዲዮ እንድሰራ የምትፈልጊ ከሆነ ፓርት 2 ብለሽ ኮመንት አድርጊልኝ። የቪዲዮ ከተመቸሽ ቤቱን ሰብስክራይብ አድርጊ። ቸር ቆዩልኝ።